በድካም የተጫጫነው መንገደኛ በጀንበር ብቻውን በምድረ በዳ ይጓዛል። በድንገት ግን በመንገዱ ላይ አንድ የተጠቀለለ ነገር አየ። ፍርሃት ሰውነቱን ወረረው። መርዛማ እባብ ሊነድፈው የተዘጋጀ መሰለው። ልቡ በኃይል መምታት ጀመረች። ነፍሱን ለማዳን እግሬ አውጪኝ ብሎ ለመሸሽ ተዘጋጀ። በድንገት ግን ጨለማውን የሚቀድ የብርሃን ጮራ መጣ። ብርሃኑ እውነቱን ገለጠው። እባብ የመሰለው ያረጀ ገመድ ሆኖ ተገኘ። ፍርሃቱ በእፎይታ ተተካ። እባቡ በጭራሽ አልነበረም። ሰቀቀኑ ግን የአእምሮ ፈጠራ ነበር። ብርሃን ሲገለጥ ጨለማ የፈጠረው ቅዠት ይጠፋል። ይህ ታሪክ ዓለምን እንዴት እንደምንመለከት ያሳየናል። መንገደኛም በጨለማ ተታልሎ ገመዱን እንደ እባብ እንደሰሰተ ሁሉ እኛም በእውነተኛ ዕውቀት እጥረት ምክንያት ሕይወትን እንሳሳታለን። እኛም በሕይወታችን የምንጋፈታቸው ስቃዮች መሠረታቸው በውጫዊው ዓለም ሳይሆን አእምሮአችን በእውነታው ላይ የሚስለው የቅዠት ጥላ ነው። ራስን ማወቅ እንደ ፋኖስ ነው። የእውነትም ብርሃን በሕይወታችን ላይ ስናበራ ነገሮችን እንዳሉ እንመለከታቸዋለን። የፋኖሱ ብርሃን ሲበራ እባቡ አልሞተም፣ ምክንያቱም እባብ በጭራሽ አልነበረም። ስቃዩ የጠፋው በድርጊት ሳይሆን በእይታ ለውጥ ነው። የሚቀረውም ዘላለማዊ የማይለወጥ አንድ እውነታ ብቻ ነው። ይህ እውነት ንጹሕ ንቃተ ሕሊና ነው። በሕይወታችን ውስጥ የሚመጡና የሚሄዱ ክስተቶች ሁሉ እንደ እባቡ በጭራሽ እንዳልነበረ ስንረዳ እሱን ለመግደል አንታገልም፣ ከእሱም ለመሸሽ አንሮጥም። ፍርሃታችን የሚቆመው እባቡ ስለሞተ ሳይሆን እባብ ሆኖ የታየን ገመዱ እንዲህ ሌላ እንዳልሆነ ስንረዳ። ስለዚህ ዋናው ቁም ነገር ስቃይን መዋጋት ሳይሆን በእውነት ብርሃን ስቃዩ መሠረት እንደሌለው ማየት ነው። ያኔ የምንፈልገው ሰላም በሩቅ የምናመጣው ሳይሆን ሁልጊዜም እዚሁ ከውስጣችን የነበረ መሆኑን እንረዳለን። ይህ የገመድና የእባብ ምሳሌ በምስራቅ ፍልስፍና ውስጥ በጣም የታወቀ ሲሆን የሰው ልጅ በድንቁርና ምክንያት እውነታን እንዴት እንደሚሳሳት ለማስረዳት ለዘመናት ጥቅም ላይ ሲውል የኖረ ነው።